ጆ ባይደን ልወርድ እግዚአብሔር እንዲያሳየኝ ከዙፋኑ አወርዳለሁ ጉንፋን እያለ የሚያሾፈውን ኮሮና በሱ ይመታዋለሁ አለኝ ከሱ ቀጥሎ አለ ቅስፈታዊ መንግስት ይመታል አለ ቅስፈታዊ መንግስት አለ ምድሪቷን ሊያናጋም ይሞክር እግዚአብሔር አለ ቅስፈታዊ ነው ለራሱም የሚሄድ ነው ሞች ነው ከዛ በኋላ አለ ጥቁር ሴት አሜሪካን ላይ ፕሬዝዳንት ትሆናለች ከዛ በኋላ አለ ዓለም ሁሉ ለኢትዮጵያ ክፍለ ሀገር ሄዶ እንደመምጣት ይሆናል በከተማችን አንድ ነገር እንደሆነ በኢትዮጵያ ላይ ትንሹ ሽንፍር አለ ብሏል ከዛ በኋላ ይጠራል ጥር 14 ድረስ እግዚአብሔር ድምጽ በዓለም በሙሉ ይታያል ጭጋጉን ያጠፋል ኢትዮጵያ በእንቺ ላይ በተነሳ ላይ ወደዩ የውሽንፍር ቁጣን አስነሳለሁ ምገለውን ወዳውን ወነሳለሁ ዘንዶሽን ይጠቀልላለሁ አሜሪካን ዓለምን የተነሳብሽን አሳፍራለሁ ኢትዮጵያ ስሚ መልእክት አለኝ ዘንዶሽ ተገሏል ዋናው ይሞታል እግዚአብሔር አሳልፎ ሰጥቷልና ዘንዶ ተቀጥቅጧል ድሉ የኢትዮጵያ ነው ዓለም አለች ሁሉ ቤተክርስቲያን የእግዚአብሔር ሕዝብ 3 ቀን ጾምና ጸልይ የልምድ ጸሎት ሳይሆን የቁርጥ ቀን ጸሎትን አውንጩ ወደኔ እኔም ታላቅ ነገር እናደርጋለሁ ችግርንም ባቋራጭ ይዘጋለሁ መሪውም በድልና በምስጋና ይመለሳል ታላቅ ክብርና ታላቅ ምስጋና በኢትዮጵያ ይሆናል በሞት ድግስ ለራሷ ጉዳይ ትመለሳለች እግዚአብሔር እኔ ብቻዬን አምላክ እንደሆነ አሳያለሁ ከማገልገል በፊት ልቤና ዋርደው ከስጋ ኮርቻ ልውረዶ ደሳ ከዛው ወደው በምህረት ታምኜ ማገልገል ይችላል ልቤናው አብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር በኢየሱስ ስም አንተ ከፊት ውጣ ስጋና ደም ጸጥ በል ሰማይ የተናገረውን ብቻ እንድናገር እርዳኝ አሜን ሰላም ለቅዱሳን አገር ውስጥም አገር ውጭም ያላችሁ አብራችሁኝ ምጸልዩት ከዱሮም ጀምራችሁ ለዛሬ ቀን እየጠበቃችሁ አስተላልፊ የቁርጥ ቀን ልጅ ነሽ እያላችሁ ምታገፋፉኝ የጌታ ጊዜ ሆኖ ዛሬ እድሉን አግኝቼ ያው መልእክቱን ሊያስተላልፍ በቅቻለሁና እግዚአብሔር የተመሰገነ ይሁን ለምድሬ ለኢትዮጵያ ያሳየኝ መልእክት እንዲህ ነው ወቅታዊ አሁኑ እባብ ትልቅ በምድሪቷ ላይ ስር መሰመስ አይ ነበር ልገል በእግሬ ሊረግጥ ሲል መኪና ያዘች ሴት ከምድር ወጣችና አንቺ እቴ የእግዚአብሔር ሴት ግጭ ውጅበት ሲል በገበጎማ በላዩ ላይ ወደ ኋላና ወደ ፊት ስትል አንገቱን ቀጠቀጠች ሆኖም ግን አይሞትም ትልቅ በሬ ደግሞ ከምድር ተገለጠ በበሬ ሆድ ውስጥ ገባ እባቡ በበሬ ሆድ ውስጥ ከገባ በኋላ በሬውን ልገል ያሳደርክ ይያለው ወደ ሰማይ ተንሳፈፈ በሬው ለዓለም ሁሉ የሚታይ ትልቅ ደሴት መሰለ ተራራ ባለበት በስቶ ገባ ሲገባ እየጮኩ ድምጽን ሰማና ምድር እየተቀባበለች ትጮህ ነበር ከዛም በኋላ ከሰማይ መላእክቶች ወረዱ እሳት የለበሱት ከወረዱ በኋላ ጭራውን እየጎተቱ እባቡ ከውስጡ ወጥቷል እዛ ጠብቁ እንደ እሳት ሰደድ ምድርን ተዳርሷል ይለፉና ቆፍሩ ሲል ባለቤቴ አብሮኛል ከኔ ተለየና ሄዶ ዘንዶን ገደለ ከገደለ በኋላ ነኔ ዘንዶ ተገሏል አለኝ እኔም ዞር ብዬ ሲመለስ ምድርን የሞላ በአደባባይ ላይ የሞተ ዘንዶ ስጋን አይ ነበር ምን ይደረጋል ዘንዶ ሲል ይበላል ይዘረፋል እሱ ተቀጥቅጧል አለኝ ኢትዮጵያ ስሚ መልእክት አለኝ ዘንዶሽ ተገሏል ዋናው ይሞታል እግዚአብሔር አሳልፎ ሰጥቷልና ዘንዶ ተቀጥቅጧል ድሉ የኢትዮጵያ ነው እኛ ያለን ምድራችን አትበላም አትሸነፍም ድሉ ለኢትዮጵያ ሆኗል ዘንዶ ሞቷል አሁን ትሰማለሽ ዘንዶ ሞቷል ለዚህ ቃል መረጋገጫ የሰጠኝ ለዚህ መልእክት ቃል መረጋገጫ የሰጠኝ የእግዚአብሔር ቃል መዝሙረ ዳዊት 41:11 ነው እንዲህ ይላል
ለመልእክቱ ቃል ነው የሰጠኝ ጌታ። ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቅሁ። ዘማሪው ዳዊት ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቅሁ። ሃሌሉያ! እግዚአብሔር ወዶሻል ኢትዮጵያ። ጠላት እልል አይልም። ጠላትን አሸንፈሽ የድል ቀን ሲመጣ ከበሮ ይዞ ሙሉ ህዝብ ኢትዮጵያ ላይ እየተንበረከከ ንስሐና ምሕረትን እየጠየቀ እርቅን እየጠየቀ እንደ ዮፍታሔም በድል ስትመለሺ ከበሮ ይዞ ይወጣል ዓለም ሁሉ። ይህ ቅርብ ነው። ሳምንታት ነው የቀራ። ኢየሱስ ጌታ ነው። ይህን አድርጓል። ሁለተኛ መልእክቴ ስለ ቱምቢ ነው። እግዚአብሔር እንዲያሳየኝ በታላቅ ዙፋን ላይ ቆሞ ምድሪቷን እያየ እንዲህ ይል ነበር። ምድርን እያየ ምንድነው ጌታው አልኩ። ምድር ገምታለች፣ ግማቷን በአፍንጫዬ ላይ ገብቷል። ስለዚህ በሕዝቤ በእስራኤል ላይ ቱምቢን አደርጋለሁ አለ። ጌታ ሆይ ለምንድነው ሲል አሞጽ 7:7 አንብቢ አለኝ። ሌሊት ተነሳውና አሞጽ 7:7 አነበብኩ። እንዲህ አለ፣ አሞጽ ሆይ የምታየው ምንድነው አለ። አሞጽም ቱምቢን አለው አለ። እግዚአብሔር እንዲህ አለ፣ በሕዝቤ በእስራኤል መካከል ቱምቢን አደርጋለሁ፣ ከእንግዲህ ወዲያ አላልፋቸውም አለ። እግዚአብሔር በዓለም ላይ ሁሉ ቱምቢን አደርጋለሁ አለ። ወንፊቴን አደርጋለሁ አለ። ይህ ወንፊት አለ ኃያላንን አንበረክካል። ማቁኝን እግዚአብሔር እኔ ብቻ እንደሆን እንዲያውቅ በዓለም ሁሉ ይህንን ሞትን ጅራፍ አደርጋለሁ፣ በሞት እቀጣለሁ፣ ኃያላንን አንበረክካለሁ። እኔም ደግሞ ክብሬን አሳያለሁ። የእሳትን ወንፊት ልካለሁ፣ አበጥራለሁ፣ የገማውን ምድር አጸዳለሁ፣ የኔ ሽታና ጠረሬን በምድሬ ላይ ለቃለሁ ብሎ ሲናገረኝ ጌታ ሆይ ኢትዮጵያስ እንዴት ትሆናለች ሲል ኢትዮጵያ ላይ ለምልክት ያልፋል፣ ድብቅ ጦሬን አስነሳለሁ። ኢትዮጵያ ዓለም ሁሉ የኢትዮጵያን ክብርና የኢትዮጵያን አምላክ እንዲያውቅ ዘንድ ይህን አደርጋለሁ አለኝ። ሶስተኛ መልእክት አንደኛ ዜና 19:10 ላይ ያውኑ ወቅታዊ መልእክት ነው። ይሄም ወቅታዊ መልእክት እንዲህ አለኝ። እግዚአብሔር እንዲህ አለኝ፣ ጠቅላይ ሚኒስቴር ተነስቶ ለምልክት በምድሪቷ ላይ ደም ሲፈስ አሳየኝና ጌታው መቼ ነው የሚሆነው ሲል አሁን ነው አለኝ። ለሚፈሰው ደም ጠቅላይ ሚኒስቴር ለምልክት ተነስቶ ወደዛ ይሄዳል አለኝ። ከዛ ሳልኩ እግዚአብሔር መንፈስ እንዲህ አለኝ፣ ከሱ ጋር ሆኜ እኔ ድል በድል አደርጋለሁ። ከሱ ጋር ሆኜ እንደ ኢያሱ ከፊቱ ወጥቻለሁ። የቀደመውን ሁሉ አስቀድሜ በአደባባይ ላይ ጠላትን አዋርዳለሁ። ስለዚህ ምልክት እንዲሆን ዘንድ እሱ ይወጣል አለኝ። ለዚህም እንዲህ አለኝ፣ አንደኛ ዜና 19:10 ሰጠኝ። እንዲህ ይላል፣ ኢዮአብም በፊትና በኋላ ሰልፍ እንደከበበ ባየ ጊዜ ከእስራኤል ምርጦችን ለይቶ በሶርያውያን ላይ አሰለፋቸው። የቀረውንም ሕዝብ ለወንድሙ አብስያ ሰጠው። አሞንም ልጆች ላይ ተሰለፉ። እሱም ሶርያውያን ቢበረቱብኝ እርዳኝ፣ የአሞንም ልጆች ቢበረቱብኝ እረዳሃለሁ። አይዞይ፣ ስለ ሕዝባችንና ስለ እግዚአብሔር ከተሞች እንበርታ፣ እግዚአብሔር ደስ ያሰኘውን ያደርግ አለ። ሃሌሉያ! ኢዮአብ ንጉስም ነቢይም ነው። ከዙፋኑ ወርዶ ከእስራኤል ምርጦችን ለየ ለቁርጥ ቀን። የኢትዮጵያ ሕዝቦች ስሚ፣ ዓለም ውስጥ ያለ ሁሉ የኢትዮጵያ ሕዝብ ስማ፣ ዓለም ስማ። ይህን ሰው መለኮት አስቀመጠ ነው። መለኮት በዙፋኑ ላይ ሲያስቀምጥ በሰው እጅና በሰው ብልጫ አይደለም። ሰማይ ራሱ የሾመ ነው። በምድሪቷ ላይ ብዙ ዘመን የቆየውን ገል ልጠርግ ብሎ ነቢይም ኢዮአብንም ይህን ጠቅላይ ሚኒስቴርን ያስቀመጠ መለኮት ነው። እሱ በማንም እጅ ተላልፎ የማይሰጥ ነው። መንግስቱም 3 ጊዜ ምርጫ ይሆናል ብሎ ነገረኝ ጌታ የዛሬ 2 ዓመት። ከምርጫም በፊት ባለፈው ምርጫም ላይ አንድ ደም አይፈርስም፣ እሱ ተመርጧል። መንግስቱም የ3 ጊዜ ምርጫ አለ። ከዛ በኋላ እኔን ያገለግላል ብሎ አለኝ። እግዚአብሔር አሁን እንዲህ ይላል፣ ኢዮአብ ተሰልፎ ሄዷል፣ ለምልክት ወጥቷልና እናንተ የእስራኤል ምርጦች
ነቢያት ሐዋርያት ታላላቅ ካህናት ያለበት ምድር ኢትዮጵያ እኔና እናንተ እያለን ኢትዮጵያ አትበለም። ማላጆች አሏት አደባባይ ያላወቃት ኩርሴድ አልታወቁት በቤታቸው ላይ ምድጃ ስር የሚያለቅሱት። ስለዚህ እግዚአብሔር እንዳለኝ ምርጦች እናንተ በጸሎታችሁ ተዋጉ፣ ጠላትን አፋጥኑ፣ ድልን ለኢትዮጵያ አስቸክሉ። እኔና እናንተ እያለን ምድራችን አትበለም። እግዚአብሔር ምርጦች ቁርጥ ቀን ዛሬ ነውና ተሰልፋችሁ ወደ እግዚአብሔር ጩና አስመልጡ ይላል። አምስተኛ ስለ መስቀል አደባባይ የቆየውን መልእክት እያስተላለፍኩ ነው ከዚህ ጋር። ምክንያቱም የእግዚአብሔር መንፈስ ትናንት የነበረ ብዙ ሰዎችን በስልክም በቸርችም አገለግላሉ መልእክቱን መቼ ነው ለምድር የሚታደርሺ መቼ ነው ዓለም ሰማ እያሉኝ ለሚያገፋፉት አሁን እንደለቀቁ እንዲሰሙ ነው ይሄን የሚያነሳ። ግንቦት ላይ ቸርቻችን ላይ ሙሉ ወንጌል መሪ 2011 ግንቦት እየተጸለየ ጾም ጸሎት እግዚአብሔር መንፈስ ጸሎት ካለቀ በኋላ በመጨረሻ ቀን እንዲህ አለ፣ ጸሎቱን ጨርሱ፣ በምስጋና አትዝጉ። ለሕዝብና ለምድሪቷ ለመንግስቱ የታወጀ የሞት ጽዋ አለ በአዲስ አበባ ከተማ መሃል መስቀል አደባባይ ላይ ተደግሷል አለ። ስለዚህ ጌታው ምን እናርጋል? አምላክ ሆይ ሰማይ ሆይ አግዘን ብላችሁ ጩ፣ ካልጮዋችሁ መለቃችሁ ነው አለ። ሕዝቡ መጸለይ ጀመረ። ጾም ጸሎቱን 17 የጀመረውን እስከ 21 ተጸለየ። እግዚአብሔር እንዲህ አለ፣ ሰማይ አግዟል። ሞት ለመንግስትም ለሕዝብም አሁንም ለምልክት 2 ሰው ብቻ ይሞታል አለኝ። እግዚአብሔር ለዛሬ መልእክት የትናንትናው ምስክር ነው እምነትም ነው። ይህን በቸርች አገልግያለሁ። ብዙ ነቢያት ያውቃሉ። ብዙ ነቢያትን አገለግላለሁ። በስልክ ውጪዎችንም አገለግላለሁ። እግዚአብሔር ምን አለሽ እያሉ ለሚጠይቁት በስልክ ብዙ መልእክት እናገራለሁ። ስለዚህ ኢትዮጵያ ሆይ ትናንት የሞትን ድግስ የደፋ አምላክ ዛሬም በድል አሻግርሻል፣ ተሻግረሻልም። እግዚአብሔር ከኛ ጋር ነው። ሃሌሉያ። ስድስተኛ መልእክቴ እግዚአብሔር እንዲህ ያሳየኝ በዓለም ላይ ያሉትን ቤተክርስቲያኖችን ቸርቾችን ያሳየኝ። ቸርቾችን ሲያይ እግዚአብሔር መንፈስ ወደ ጣራ ያለኝ ጣራቸውን ሲያይ አልጌ ተኝቶ አያለሁ። በአልጌ ላይ ረግረግ ውሃን አያለሁ። በረግረግ ውሃ ላይ ቀጫጭን ሳሮች አድጎ አየሁ። ምንድነው ጌታ ሆይ ይሄ ሳር እንዴት አደገ በጣራ ላይ እንዴት አልጌስ ፈጠረ አልጌንስ ፈጠረ ብዬ ስል የእግዚአብሔር መንፈስ እንዲህ ያለኝ የዓለም ቤተክርስቲያን ተኝታለች። ከራሷ ጉዳይና በስጋና በመንፈስ ተሹማ ቅባትን ከመግፋት ከመጮይና ከመጸለይ በሌላ ውስጥ አሽኪኖን ቀይራለች። ስለዚህ መንፈስ ቅዱስ በርዷል። የሚያስደነግጥ ሰይፍን የማይሰማ ጦርን የማይሰማ ትውልድ የቁርጥ ቀን ልጆችን ሊገልጥ ዘመን ደርሷል። ጦርና ጦርነትን ልሽር በቤተክርስቲያን እጅ ነው ያለ። ስለዚህ እኔ እንደጠበቅኩ ከቤተክርስቲያን ግለትን አላየውም። ስለሆነ አልጌ ተኝቶበታል። ስለዚህ በስጋ ከፍ ያለውን አዋርዳለሁ። ይህ መልእክት ትነግራለሽ ለሕዝቤ አለኝ። ጌታዬ ይነግራሉ አልኩ። እኔም እንዲህ አልኩ። በቸርቼ ይህን መልእክት አስተላለፍኩ። ምንድነው ለዚህ ቃል መረጃ አልኩ። ለዚህ ድምጽ መልእክቱ መረጃ ምንድነው ሲል ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 ያለውን ሰጠኝ። እንዲህ ይላል ቃሉ፣ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋውያን አይደለምና ምሽጉን ለማፍረስ ግን በእግዚአብሔር ብርቱ ነው። በሰውም ሐሳብ በእግዚአብሔርም ዕውቀት ላይ የምንነሳ ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን። ስሙ ይባረክ። ይህ አጠቃላይ በዓለም ላለች ቤተክርስቲያን የሰጠኝ መልእክት ነው። አንቺ ቤተክርስቲያን ከኔም ጭምር ቤተ መቅደሱ እኔና እናንተ ነን፣ እንውረድ። ስለዚህ እግዚአብሔር መንፈስ ይላል እንደናና ሕዝብ ጥፋት ለታወጀች ለኢትዮጵያ 3 ቀን ቤተክርስቲያን ዓለም አለች ሁሉ ቤተክርስቲያን የእግዚአብሔር ሕዝብ 3 ቀን ጾምና ጸልይ። የልምድ ጸሎት ሳይሆን የቁርጥ ቀን ጸሎትን አውንጩ ወደኔ። እኔም ታላቅ ነገር እናደርጋለሁ፣ ችግርንም በአቋራጭ ይዘጋለሁ። መሪውም በድልና በምስጋና ይመለሳል። ታላቅ ክብርና ታላቅ ምስጋና በኢትዮጵያ ይሆናል። ዓለም ሁሉ ለኢትዮጵያ ምሕረትና ንስሐን እየጠየቀ
ተንበርክኮ ከኢትዮጵያ ጋር ይታረቃል። ሰባተኛ እንዲህ አለኝ፣ ስለ አሜሪካ አሳየኝ። ስለ አሜሪካ ጆ ባይደን የመጀመሪያው ፕሬዝዳንት ልወርድ እግዚአብሔር እንዲህ ያሳየኝ፣ ከዙፋኑ አወርዳለሁ፣ ጉንፋን እያለ የሚያሾፈውን ኮሮና በሱ ይመታዋለሁ አለኝ። ጌታው ስለሱ ምን አገባኝ ሲል እግዚአብሔር ንገሪ አለኝ። ነገርኩ፣ ለቸርችም ነገርኩ፣ ለብዙ ነቢያት ነግራለሁ፣ ጸልያለሁ። እንዲህ አለኝ፣ እሱን ከዙፋኑ አወርዳለሁ። ከሱ ቀጥሎ አለ ቅስፈታዊ መንግስት ይመጣል አለ። ቅስፈታዊ መንግስት አለ ምድሪቷን ሊያናጋ የሚሞክር እግዚአብሔር አለ ቅስፈታዊ ነው፣ ለራሱም የሚሄድ ነው፣ ሞች ነው። ከዛ በኋላ አለ ጥቁር ሴት አፍሪካዊት አሜሪካ ዜጋ አላት፣ አሜሪካን ላይ ጠቅላይ ሚኒስቴር ፕሬዝዳንት ትሆናለች። ከዛ በኋላ አለ ዓለም ሁሉ ለኢትዮጵያ ክፍለ ሀገር ሄዶ እንደመምጣት ይሆናል። ህዝቤን ለመድኃኒትነት ህዝቤ ኢትዮጵያውያን የሚፈለጉበት ቀን ደርሷል አለኝ። እንዲህ አለኝ እግዚአብሔር መንፈስ፣ አንቺ እያለሽ አለኝ በቸርች ላይ ተገልግያለሁ። ከውጭም ከሀገርም የመጡት ከጉባኤ ውስጥ አሳንስቶኝ ፓስተሮች ያውቃሉ፣ ያነሳሳሉ፣ ለዚህ ቀን ይጸልዩ ነበር። እንዲህ አለኝ እንደ ኖይ ትውልድን ታሳልፋለሽ፣ ታሻግራለሽ። አንቺ እያለሽ ትውልድ አይበለም። ለተበላ ትውልድ አታልቅሺ፣ ለመንግስታትም አልቅሺ። አንቺ ማላጅ ነሽ። አደባባይ ባትወጪም ኩሩሴድ ባቅሽም ሰማይ አውቀሻለሁ። አንቺ እያለሽ ትውልድ አይበለም ኖይ ነሽ አለኝ። ስለዚህ አሁን ቁርጥ ቀን ነው፣ ግድ ነው አስተላልፍ ስላለኝ እኔ ከዚህ በላይ ክብር እየጠበቅኩ ነው ከጌታና ዛሬ ግን ግድ ሆነብኝ። በሰሌዳ የመጣሁት የእግዚአብሔር ድምጽ ስለሆነ ነው። በድልና በምስጋና እንገናኛለን፣ በከበሮ እንገናኛለን። የተሰቀለውን ከበሮችን እናወርዳለን፣ አደባባያችን በእልልታት ይሞላለች። እንዲህ ይላል አብያተ ክርስቲያናት 3 ቀን የሚጾሙት ምክንያት ትንሽ ውሽንፍር በከተማ አለው። ትንሽ ውሽንፍር በአዲስ አበባ ከተማ ልነሳ ያለውን ሊሆናለች። ትንሽ ውሽንፍር አለው፣ ውሃና አለው፣ ጎርፍ እየነካካ እያንገዳገደ አንዳንድ ሰዎችን እየጣለ ጠርጎ ሲሄድ፣ ስለዚህ አለ ቁልፉ በእናንተ እጅ ነው፣ ማስጣል ትችላላችሁ አለ። እኔ ከዚህ ሰዓት ጀምሬ በጌታ ፊት መልእክቱን ተቀበልኩ ወዲህ እያለቀስኩ ነው፣ እየማለትኩ ነው። አብያተ ክርስቲያናት ይሄ ለሌላ ምን ሰብክበት ጊዜ ሰውን ለማምለጥ ምንጮ ጊዜ ነው። በከተማችን አንድ ነገር እንደሆነ በኢትዮጵያ ላይ ትንሽ ውሽንፍር አለ ብሏል። ከዛ በኋላ ይጠራል ጥር 14 ድረስ እግዚአብሔር ድምጽ በዓለም በሙሉ ይታያል፣ ጭጋጉን ያጠፋል አለኝ ጌታ። ከማገልገል በፊት ልቤን ላዋርደው፣ ከስጋ ኮርቻ ልውረድ ወደ ጸጋው፣ ከዛው ወደው በምሕረት ታምኜ ማገልገል ይሻላል ልቤ ነው ረዶኖ ሞዘፕራዲና ማያላ ማዘና ማጋሳ ክሮማ ኢየሱስ መርዳልደላ ሞዘፕራዲና ማያላ ኢትዮጵያ በእንቺ ላይ በተነሳ ላይ የውሽንፍር ቁጣን አስነሳለሁ፣ ምገለውን ወደውኑ አነሳለሁ፣ ዘንዶሽን እጠቀልላለሁ። አሜሪካን ዓለምን የተነሳብሽን አሳፍራለሁ። በሞት ድግስ ለራሷ ጉዳይ ትመለሳለች። እግዚአብሔር እኔ ብቻዬን አምላክ እንደሆነ አሳያለሁ። ለቀባውት መለኮት ለሻንኩት ለዚህ ለጠቅላይ ሚኒስትር የቆመውን ሁሉ አስወግዳለሁ። እኔና እሱ እንሰራለን። ከምድሪቷ ብዙ ዘመን የቆየውን ገል ይጠርጋለሁ። ስራዬን ይሰራለሁ። ጄላ ቦሳ ፕሮባ ሃሌሉያ። ከማገልገል በፊት ልቤን ላዋርደው፣ ከስጋ ኮርቻ ልውረድ ወደ ጸጋው፣
ከዛም ወዲያው በምህረት ታምኜ ማገልገል ይሻላል ልቤን አዋርጄ። ሃሌሉያ ኢየሱስ ሃሌሉያ ሃሌሉያ። ኢትዮጵያ የእልልታሽ ቀን ደርሷል። ከበሮሽን አዘጋጂ ከበሮሽን አዘጋጂ። ታሚና እንደ ሶምሶም ከወጣሽበት ውጪ። ከወሬና ከዱለታ ተለይ። ጾታ ብሔር ሕፃን ሳይለይ ትልቅ ትንሽ ሳይል ተደፋ። ማምለጥን አደርጋለሁ መዳንን አፈጥናለሁ። ሕዝቤ ወደ እኔ ተመለስ ተመለስ ወደ እኔ። ኮንፈረንስ እያወጅክ ከአገር ወደ አገር ሕዝብን ምሰበስበት ምንተወይበት ጊዜ ሳይሆን ለማምለጥ የምንወስንበት የቁርጥ ቀን ነው። የቁርጥ ቀን ልጆች ተነሱ፣ ከኔ ጋር እንማልዳለን። ምድሪቷን እናስጥላለን። ሕዝቤን መንግስቴን እናስጥላለን። ኢየሱስ ከኛ ጋር ወጥቷል። ድሉ የኛ ነው። ሃሌሉያ አሜን አሜን አሜን። ይኔ መዘገየቴ ለመልካም አሁንም በምሎ ነው። አሁን የጌታ ጊዜ ቁርጥ ሰዓት ነው ሲል ልገለጥ ግድ ሆነብኝ። ምክንያቱም የዛሬ 4 ዓመት በፊት ፕሌን ሲርከሰከስ ሌሊት ቀሰቀሰኝና ቀስት ያዘ ጎረምሳ በአየር ላይ ጥቁር ሲበር ነበር። ቀስት ሲወረውር መጥቶ ቀልበጣቴን ወጋኝ። ሲወጋኝ በኢየሱስም ብዬ ነቀልኩና ደምና ስጋ ጠብ ጠብ ይል ነበር ከኔ። ምንድነው ይህ ብዬ ተነስቼ ባለቤቴን ተነስ እንደዚህ ደነገጥኩ። አስፈራኝ ብዬ ሲል እግዚአብሔር መንፈስ እንዲህ ያለኝ ለምን እሱን ትጨቀጭቃለሽ? ዕንባቆም 3:7 አንብቢ አለኝ። ሲያነብ እንዲህ አለ የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የሚዲያ መጋረጃዎች ተንቀጠቀጡ አለ። ምንድነው ጌታው ሲል ከዚህ አዲስ አበባ በቅርብ ኪሎ ሜትር በፕሌን ህዝብ ይከሰከሳል ያልቃል አለኝ። ጌታው ለምን ይሆናል አልኩና ጸለይኩ። ምልክት እንደሆነሽ ነው። ይሄን ሂጂና በቸርችሽ ንገሪ መልእክቱን። ከዛ በኋላ ምነግረው መልእክት ለምድሪቷ ለኢትዮጵያ ለዓለምም አስተላልፊ። እኔ ያንቺን አስቀመጥኩት ለመልእክቱ ነው። ስለዚህ መልእክትን አስተላልፊ አለኝ። ቸርች ሄድኩና ይሁድ ነው ቀኑ፣ የተከሰከሰ ይሁድ ነው። ያየሁት ቅዳሜ ነው። ሄድኩና ቸርች ላይ መልእክት አለኝ ብዬ መልእክቱን እንዳስተላለፍኩ መልእክቱን አስተላልፌ እንዲሆናል ከቅርብ ኪሎ ሜትር ላይ ከአዲስ አበባ ወጣ ብሎ ፕሌን ከሰከስና ህዝብ ያልቃል። እግዚአብሔር ካላዳንክ ለምን አሳየኝ ሚያልቅ ከሆነ ብዬ ሲል ይሄ ግድ ሆኗልና መሆን ግድ ነው። ግን መልእክቱን አስተላልፊ አለኝ። አስተላለፍኩ። ያን ቀን የኢትዮጵያ ልጆች አዲስ አበባ የሩጫ ቀን ነበር የወጣት። እግዚአብሔር ወደዛ አድርጎ ይሄ ሆነ። ስለዚህ የእግዚአብሔርን እጅ ብዙ ጊዜ ስላየው መሸከሙም ደግሞ ስለከበደኝ ትውልድም ደግሞ ስለምጠብቀኝ አሁን ቾክዬ ጊዜ ስለሆነ ተገልጫለሁ። እግዚአብሔር ከኛ ጋር ነው እና መልእክቴን ለጊዜ ያለውን ይህንን ነው ጨርሻለሁ። ቀጣዩ ላይ ደግሞ እንገናኛለን። እግዚአብሔር የተሰወረውን የተደበቀውን እየገላለጠ በኢየሱስ ስም ወደፊታችን እያመጣ ማይጠቅመውን ከምድሬ እየመታ ምለማውን ደግሞ እየገለጠ በጌታ በኢየሱስ ስም ባንዲራ በኢትዮጵያ ሳይሆን በዓለም ያለ ሁሉ ለኢትዮጵያ ባንዲራ ይሰግዳል እንደ ዮሴፍ በናዝሬቱ ጌታ በኢየሱስ ስም። ስለዚህ ማለዳ የአብርሃም የይስሐቅ የያዕቆብ አምላክ የአዲስ ኪዳኑ ደም የኔ አባት በጌታ በኢየሱስ ስም ምርጦችን የፈለክ ቁርጥ ቀን ልጆችን የለየ በጌታ በኢየሱስ ስም ከቁርጥ ቀን ልጅ ጋር ከጠቅላይ ሚኒስቴር ጋር እኔ ወጥቻለሁ ውጣ ስላልከው ድምጽን አሰምተ ስላወጣው የድል ባለቤት አርገ ድልን አሸንፈ የውጊያ ባለቤት እግዚአብሔር ራስ ስለሆንክ ጦርነቱ የኔ ነው ስላልክ ጦርነቱ ላይ ተዋግተ አሸንፈ ኢትዮጵያን እልልታና ምስጋና ስለምታደርግ ቀኑም ቅርብ ስለሆነ ለዚህም እድለኛ ስለሆንኩ ትውልዴም ስለማይበላ ጣልቃ ገብተ ስላስጣልክ ለዘንዶ የቁርጥ ቀን የመጨረሻ ጊዜ ስለሆነ በኢየሱስ ስም ስሜ ይባረክ። የሪራይ አምላክ ለሕዝብ ራርተሃል።
ጠላትን አሁንም ጨርሰ አጥፋ ብለሃል። አንደኛ ሳሙኤል ላይ አትራራ ጨርሰ አጥፋ ብለሃል። በኢየሱስ ስም ጠላትን ጨርሶ እንዲያጠፋ ሞገስና ክብሪ የተሰወረውን የሚገልጥ አጉልቶ የሚያሳይ የእግዚአብሔር መንፈስ በጌታ በኢየሱስ ስም እንድሰከለት ተጨማምሮ ጸልያለሁ። በኢየሱስ ስም ይህ ከተማ በደም ይሸፈን። በዚህ ከተማ ሊነሳ ያለ ውሽንፍር ብዙዎችን የሚያንቀሳቅስ ጎርፍ ብዙዎችን ጠርጎ ሊሄዳለ በናዝሬቱ ጌታ በኢየሱስ ስም ገጸጽኩ። የቆመ ይሁን እግዚአብሔር በኢየሱስ ስም ደርሶ የሚታድግ የሰራዊት ቅዱስ እግዚአብሔር ቀድሜ ያሳይታልና በኢየሱስ ስም ይህን መንፈስ እንቃወማለን። ስራውን አፈረስኩ። እኔ ያለው ይህ ከተማ አይጠፋም። እኔ ያለው ኢትዮጵያ አይጠፋም። እኔ ያለው ምድር አይጠፋም። እግዚአብሔር መንፈስ የገበለቦስ ፕራባዲና መርዶስ አክላለበለበደና ማያንታ ወራ ሙርዱ ሱፑሪ ቢቢ በለባሳ ክሪቢ ቢበንታ ጀላጋሳ ፕራለበደና ማያ የናዝሬቱ ኢየሱስ በራሴ ተማምኔ የምትናገር ለተናገርከው ኃላፊነትን የምትወጣ እግዚአብሔር አንተ አባቴ ነህ። ከልጅነቴ ያለማምደኛል። ዛሬም ድንቅን ታደርጋለህ። ልነሳ ያለ ትውልድ በእሳት የሚገለጥ ኮቴው ከሩቅ የሚሰማ የቁርጥ ቀን ልጆች አሁን በዚህን ሰዓት በጭንቅ ዘመን መለያ ስለሆነ ያመሰግናለሁ። እግዚአብሔር ኢትዮጵያ ጦርነቷ ላይ ያለች የአሜሪካን ውርደት ታሰማለ። እግዚአብሔር ኢትዮጵያን ደግሞ ከጦርነቷ ታሳርፋለ። ዓለም ሁሉ ለኢትዮጵያ አምላክ ይንበረከካል። ይህ ሆኗል፣ ባንተ ዘንድ አልቋል፣ ወደ ምድሬ ተገልጦ ይታያል። ስለዚህ እኔ ምስክር ነኝ። ተናግሬያል። ሰማይ ስሚ ይባረክ። እግዚአብሔር አመሰግናለሁ፣ አከብራለሁ፣ አመሰግናለሁ። ሰው ብለ ቆጥረኝ በሰዎች ተርታ እግዚአብሔር ሆይ ይህችን ብቻ ይዤ አልገለጥም፣ የሚበልጥ ክብር አለ ግለጠኝ እያልኩ በዚሁ ጀምሪ። ይሄ ወሳኝ ነው። ምድር የሚያስጥልበት ነው። ዓለም የሚያዋርድበት ነው። የቁርጥ ቀን መልእክት ነው ብለኸኝ አስገደድከኝ። በውስጥም በውጭም ሰዎችን አነሳሳይ። ለዚህ ግድ እንድል ጊዜ ስለሆነ አመሰግናለሁ። ክብርን ለራስ ውሰድ። ይህን መልእክት ካንተ የተቀበልኩ የሚያመልካት መሪ ሙሉ ወንጌል ቸርች በኢየሱስ ስም የታሰበች ትሁን፣ በኢየሱስ የተባረከች ትሁን። እግዚአብሔር ጉድለታችን ላይ የሚያልፍ የእግዚአብሔር ክብር ተገለጠ። ስም ይባረክ። ትውልድን በደም ሸፈንኩ። እናመሰግናለን። የጦሩ ባለቤት እግዚአብሔር ነህ። እኛ ዝም አንልም፣ እንጮሃለን። ምርጦቹ እንጮሃለን፣ እንማልዳለን። በኢየሱስ ስም ነቢያት ወደ ጓዳ ይመለሱ። እግዚአብሔር ሐዋርያት ወደ ጓዳ ይመለሱ። ፓስተሮች ወደ ጓዳ ይመለሱ። ስመጠሪዎች ወደ ጓዳ ይመለሱ። ክብር ክርስቶስ ከተከበርክ፣ ክብር ምድሪቷ ከተከበርክ፣ ክብር መሪያችን በዙፋኑ ከተቀመጠ በኋላ አገልግሎት በዛኔ ይዘረጋል። አሁን ማልዶ የማምለጥና የማስመለጥ ጊዜ ነው። በኢየሱስ ስም ለቀባቸው እግዚአብሔር ሆይ አንብተን ላዋጃቸው ለቀባቸው ለነቢያቶች ኃያላን ላሏት ለዚህ ምድር አመሰግናለሁ። አይበሉም። ሃሌሉያ። አይበሉም። በዓለም ገነን እንታያለን፣ በዓለም ገነን እንታወቃለን። እግዚአብሔር ምንድነው ምስጢሩ ቢባል ብቻና ብቸኛ አንተ እግዚአብሔር ነህ። ከምድረ ርኩሰትና መዳራት በጌታ በኢየሱስ ስም ከውጭ የሚጋባ ክፉ መናፍስ ትውልድን የሚበላ ርኩሰትን የሚዘራ ምድሬ ላይ እንዳረጭ በሩን ዘግቻለሁ። ለዘላለም ተዘጋ። ራዳጋባ ባሳብራባ ሩቡዱኑ ሙሳ ፐረበጀና ማያቦራ ኤርዶሶ ኮረበዲና ማጋንታ ባራ እኔ ያለ ምድሬ ላይ ሰረም በጌታ በኢየሱስ ስም ምድሬን ነፃ ወጣው። በኢየሱስ ስም ትውልዱ አይበላም። እግዚአብሔር ሆይ አመሰግናለሁ። ሁሉ ሰላም ስለሚሆን ተባረክ። ከበሮ ይዤ ወደፊት ስለሚወጣ ተባረክ። ስለታሰብን አመሰግናለሁ። ስም ይባረክ። ሃሌሉያ መንፈስ ቅዱስ፣ ሃሌሉያ መንፈስ ቅዱስ። አመሰግናለሁ።
አመሰግናለሁ። ኢዮአብ ላይ እጅ ስለተዘረገች፣ ጠቅላይ መሪ ላይ ሚኒስትር ላይ እጅ ስለተዘረገች፣ የወርቅ ጃንጥላን ስለዘረጋይለት፣ በጃንጥላ ውስጥ ስለሰወርከው፣ በብብት በእጅ ስለያዝከው፣ መለኮት በሱ ላይ ስለተሸፈንክ እየታየ ውራ ቦሳ ፑራ ባዲና ማሳ ሃሌሉያ ሃሌሉያ ሃሌሉያ። እንዲህ ይናገራኛል። የገዛ ወገኖቹ አይሁዳውያን ክርስቶስን ያለቀን ሊገሉት በወሰዱ ጊዜ፣ በገደል አፋፍ ባቆሙ ጊዜ ሃሌሉያ በመካከላቸው አልፎ ሄደ ተብሎ ተጽፏል። እግዚአብሔር መንፈስ ይህን መገለጥ ይጨምርልኛል። ይህም መገለጥ ጨመረብኝ። ጠላቲ ተሰልፎ ካለበት እስከ ዛሬም ከዚህም በኋላ በመካከላቸው አልፌ ትሄዳለህ፣ አልፌ ታልፋለህ። ምክንያቱም መለኮት ባንተ ውስጥ ስላለ፣ ምክንያቱም መለኮት አንተን ስለያዘ አትነካም፣ አትደፈርም፣ አትያዝም። መለኮት አንተ ላይ አለ። መለኮት ነው የሾመ። ነግራለሁ ደግሜ ለዓለም ለሚመኙት ለፖለቲከኞች መንገድ ሲያጡ ጠጋ ጠጋ ላሉት እነግራለሁ። መንግስቱ 3 ጊዜ የሚቀጥል መንግስት እንደሆነ የጌታ መንፈስ እንደመጣ ዙፋኑን እንደተቀበለ ነግሮኛል። ይሄን አገልግያለሁ። ቸርቼ ላይ ለብዙ ህዝብ ኢየሱስ ያድናል። መንግስቱ ይቀጥላል። አሁን ለጠቅላይ ሚኒስቴር ሰው የለውም። ዙሪያ ላይ 2 ሴቶችን በጣም ያለው አሁን እግዚአብሔር መንፈስ ይገልጠኛል። 2 በጣም ጥሩ ሴቶችን ለሱ የቆሙትን እግዚአብሔር መንፈስ እንዲህ ይላል። አሁንም ማጣራለሁ። ወንፊቱ ቤቴን፣ ህዝቤን፣ ቤተክርስቲያኔን፣ መንግስቴን፣ አመራሩን፣ ባለትዳርን፣ ዘማሪውን፣ ተገልጋዩን፣ ህዝቡን ቱምቢና ወንፊት ያጣራል። ያልተጣራ ህዝብ ከዚህ በኋላ አልፍም አለኝ የጌታ መንፈስ። ይጣራል። ቱምቢ እየለካ ነው። ቱምቢ የኢየሩሳሌምን ወርዷና ስፋቷን እየለካ ነው። የእያንዳንዱን እየለካ ነው። አመራሮች ነግራቸዋለሁ መልእክት። ዘመኑ የእግዚአብሔር ነው። መለኮት በሚመራ ዘመን ነብዩን አስቀምጦ እግዚአብሔር ህዝብን በሚያስተዳድር ዘመን በየከተማ ተቀጽላ ምስት አስቀምጣችሁ በየከተማ ሌላ ስራ የሚሰሩት እግዚአብሔር ቱምቢ ይዞ ወርዷል። ማለፋውንም ጌታ ቤቱን ያጠራል። በፊደልና በህግ በዛር ምርጫ የእግዚአብሔርን ቤት ማገልገል አይቻልም። መንፈስ ቅዱስ የሚገልጣቸው ትውልድ፣ መንፈስ ቅዱስ ቀብቶ የሚገልጥ ትውልድ የቁርጥ ቀን ልጆች በኢየሱስ ስም ሊገለጡ ጊዜ ደርሷልና እግዚአብሔር ቤቴን አጠራለሁ ይላል። ስለዚህ ምድር ሆይ ዝም በይ፣ አትንጫጭ፣ እኔ የሚያደርገውን እኔ ያውቃለሁ ይላል የሰራዊት ቅዱስ እግዚአብሔር። እናመሰግንሃለን አባ፣ አመሰግንሃለሁ። ለዚህ ማለዳ አመሰግንሃለሁ። ለዚህ ሰዓት አመሰግንሃለሁ። ድል ስለምታደርግ፣ ድልም ስላደረክ፣ ብቻዬን ገነ ስለምትታወቅ፣ ብቻዬን ገነ ስለምትታይ እናመሰግንሃለን። ስምህ ይባረክ። ክብር ለስምህ ይሁን። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ በኢየሱስ ስም ጸጥታ፣ ሰላም ስለሚሆን አመሰግንሃለሁ አመሰግንሃለሁ አመሰግንሃለሁ። የአዲስ ኪዳኑ ደም ኢየሱስ አመሰግንሃለሁ። እያለፍክ ስለሆነ ሕዝብህን ከታምና ያወጣ ስለሆነ እግዚአብሔር አይን ተጎርጉሮ ከሚወጣበት ከወረደበት ሸለቆ ያወጣ ስለሆነ ጌታ መንፈስ ቅዱስ እንዲህ አለኝ፣ ሕዝቤ ወደ ታምና ወርዷልና ሕዝቤ ከታምና ውጣ አለኝ። አገልግያለሁ። መልእክቱን አስተላልፋለሁ በቸርቼ ላይ። ታምና ስለምን ወረድ ካለ ሶምሶም ታምና ወርዶ ነው የተወረደ። ካስቀመጥኩበት ልክ የወረደ አሁንም ታምና የምትወርዱት
ወንበራችሁን ለቃችሁ በማገባችሁ የምትርመሰመሱት አይናችሁ ሳይወጣ ተመለሱ። እግዚአብሔር የምህረትን ጊዜ ሰጥቶ ይጠብቃችኋልና ከታሚና ሕዝቤ ውጣ ይላል። እንዲህ አለኝ እንደ ነቀድሞስ ልጅ እንደ ባርጢሜዎስ በመንገድ ዳር ቆሞ ቁጭ ብሎ ምንድነው ግርግሩ እያለ ዝም በል እያሉ ሲገጽጹም አብስቶ የጮኸ ድምፁን አልፎ ከሄደ በኋላ ኢየሱስ መጣና ተመለሰ። ሃሌሉያ! አልፎ ከሄደ በኋላ አልፎ በኢትዮጵያ ላይ ኢየሱስ እያለፈ ነው። በኢትዮጵያ ላይ ኢየሱስ እያለፈ ነው። አሁን ኢየሱስ እያለፈ ነው። አሁን እያለፈ ነው። ለሚጮህ ሕዝብ ይመጣለታለሁ፣ ለሚያስጮህ ሕዝብ ይመጣበታለሁ ይላል ጌታ መንፈስ። በጽድቅ ለሚጮህ ሕዝብ ይመጣለታለሁ። በክፋት ምድሬን ምርጦቼን ጻድቃንን የቁርጥ ቀን ልጆቼን ለሚነቃነቅ ለሚያሰቃይ ይመጣበታለሁ ይላል ጌታ መንፈስ። ስለዚህ የማጣራቱ ጉዳይ ቤቴን አጣራለሁ ይላል። ብዙዎች በሞት አልፋሉ ይላል። ብዙዎች ያልፋሉ። ብዙዎችን እግዚአብሔር ከቤቱ ያጠራል። በሞት ይነሳሉ። እግዚአብሔር ማዕዝዳትን ያደርጋል። ከዓለም ጀምሮ እስከ ቤተክርስቲያን እስከ ቤቱ ድረስ እግዚአብሔር ያጣራል ይላል ጌታ መንፈስ። አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። ሃሌሉያ! አመሰግንሃለሁ። እውነተኛ መንፈስ እውነት የሆነውን መልእክት በጌታ በኢየሱስ ስም ለምርጥ ልጆች ለጥቁር ቀን ልጆች ምድርን ለማስጣል ሕዝብን ለማስጣል ትውልድን ለማስጣል መሪውን ተመሪውን ለማስጣል በኢየሱስ ስም አትሰውርምና አሁንም ደጋግሜ ግለጥ። ወንድ ልጆች ልጆችን ግለጥ፣ በኢየሱስ ስም ግለጥ። በጌታ በኢየሱስ ስም አስታጥቀን፣ እርዳን። እናመሰግንሃለን፣ እናመሰግንሃለን። ማንም ባቅ ሰማይ ያቀናል። ጃካቦ ሰራዲና ማያቦ ሩዱጉ ሲፒራባታኒ ማንቶ ረባያ እግዚአብሔር ኢትዮጵያ ባታቅ ሰማይ ያቀናል። መንግስት ባቅ አንተ ታውቃለህ። ያወቅከውን አንድ ሳይቀር ግለጥ። ማስጣል እንድንችል አስታጥቀን። አመሰግንሃለሁ። ክብርን ለራስ ውሰድ። ክፋት አፏን ትዝጋ። አንተ ከኛ ጋር ሁን በኢየሱስ ስም አሜን። በዛው አክዬ ደግሜ የምናገረው ከውጭም ከውስጥም በተለይ አሜሪካን አላችሁት፣ አውሮፓ አላችሁት፣ ሰሜን ደቡብ ኮሪያ አላችሁት፣ ደቡብ አፍሪካ አላችሁ፣ ካናዳ አላችሁት እህቶቼና ወንድሞቼ አብረን ድሮም ስናገለግል አሁንም የምትገለገሉት አሁንም ደግሞ በስልክ የሚያገለግላችሁ ሕዝብ እግዚአብሔር ለዚህ ቀን ስላደረሰ ይህን መልእክት እንዲያስተላልፍ ስለረዳኝ እግዚአብሔርን አመስግኑ። እቺ የጌታ ሰዓት ናት። እቺ የጌታ ቀን ናት። እቺ የጌታ ቀን ስለሆነች እንዲህ በዚህ መልክ አልፏልና እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ እናንተ ደስ ይበላችሁ፣ ተገለጪ። ዲቦራዬ ተነሺ፣ አንቺ እስከምትነሺ ያላን አለቁ እያላችሁ በልሻዳይ ቲቪ የሚታገለግሉኝ በተለይ ስልክ የሚደውሉልኝ ከአሜሪካ ባላቃችሁም ባንታይም በስልካችሁ የሚያቃችሁ ስልክ የሚታቁት ጌታ አብስቶ ይባርካችሁ። መልእክቱ ይሄ ነውና ውርደት በእናንተ ምድር ይጀምራል። እናንተን እግዚአብሔር መዳን ያረጋል፣ እጁን ይገልጣል። እግዚአብሔርን የእናንተና የኔን አምላክ ታላችሁ። የጌታ እጅ ታልፋለች። አልፋለሁ ብለዋል ጌታ። አልፋለሁ አለ። ለሚያስጮው አልፍባቸዋለሁ አለ ጌታ። አልፏል። እግዚአብሔር ይመስገን። መልእክቴን ጨርሻለሁ።